ኢትዮጵያ ሰንደቅ ዓላማዋን ልትቀይር እንደሆነ እየተሰማ ነው። ክቡራትና ክቡራን፣ የኢትዮጵያ ምክክር ኮሚሽን ኢትዮጵያውያንን እያመካከረና እያወያየ እንደሆነ ይታወቃል። በተለያዩ አካባቢዎች የነበረው ምክክር 4000 ሰዎችን ተወካይ አድርጎ ከየቦታው ልኳል። በዚህ አጋጣሚ ዲያስፖራ ላይ ያላችሁ ወዳጆች ወክላችሁ እንደላካችሁ ተስፋ አረጋለሁ። እኔ ወኪሌን ልክ ያለው በነገራችን ላይ እና ሌሎቻችሁም እንደወከላችሁ ይገመታል። የኢትዮጵያ ሰንደቅ ዓላማ በአሁኑ ሰዓት ሊቀየር ነው የሚለው ዜና የተሰማው ከዚህ ምክክር ኮሚሽን ነው። ከተወካዮቻችን የተሰማ መረጃ ነው። በተለይ በሰንደቅ ዓላማው ላይ ያለችው ይህች ኮከብ ልትነሳ ከጫፍ ላይ ናት አሉ። ኮከቧ ባይ ባይ የምትሉ እና ደስ የሚላችሁ ካላችሁ ኮከቧ ትነሳለች የሚለው ነገር አብዛኛውን ድምፅ የያዘ ይመስላል። ነገር ግን አረንጓዴ፣ ቢጫ፣ ቀዩ መደብ በፍጹም አይቀየርም። በኮከቡ ፋንታ ምን ይገባል የሚለው ነገር የተለያዩ አማራጮች የመጡ ሲሆን ምናልባትም እርግብ ወይም ደግሞ ሌላ ብሔር ብሔረሰቦችን የሚወክል ምልክት ይኖርበታል የሚል ነገር አለ። ከባንዲራ ጋር ተያይዞ የተነሳው ሌላ በጣም ወሳኝ ነገር ክልሎች የየራሳቸው ባንዲራ አሁን ያላቸው ሲሆን ነገር ግን ክልሎች የየራሳቸው ባንዲራ አያስፈልጋቸውም። ኢትዮጵያዊ ባንዲራ ሁሉም ክልል ውስጥ ይሰራል፣ የሁሉም ክልል ሰንደቅ ዓላማ ሆኖ ይኖራል የሚል ምክረ ሐሳብ ከተመካካሪዎቹ እየተነሳ ነው። ምናልባትም ይሄው ነገር ይጸድቅ ይሆናል። የሚጸድቀው በእርግጥ ምክር ቤት ሄዶ ነው። ምክር ቤቱ ላይ ለመጽደቅ ይሄዳል ተብሎ ይጠበቃል። ለማንኛውም ዛሬ በብዛት ሲንሸራሸር የዋለው ዜና ኢትዮጵያ ሰንደቅ ዓላማዋን ልትቀይር ነው የሚል ነው። መሀሉ ላይ ያለው ምልክት ይቀየራል ተብሏል። በምን ይተካ? በእርግብ ወይስ በሌላ? አስተያየቶቻችሁን አስተያየት መስጫው ላይ አስፍሩልን። ይመቻችሁ። ሀቅና ሳቅ ሚዲያ ሁሌም አብራችሁ ነው።